ሰላም እንዴት ናችሁ? ዛሬ ደግሞ የባለፈውን እሱ ያደረገኝን በቀል ልመልስበት ነው። ፕራንክ ዳረገው ነው። መጀመሪያ ግን ፍሬ ጠርቻት ለአማክራት ይህንን ቪዲዮ ሁላችሁም ሼር አድርጉት። ፍሬ ነንዴ እሺ ምን እንዳሰብኩ ልንገርሽ። አሁን እሱ ከስራ ሲመጣ ማለት ነው ከዛ ፕራንክ እናድርገው ብዬ እና እርጉዝ ነኝ ልለው ነው። ምን ትያለሽ ስልሽ ታውቂያለሽ ጸባዩን መቼማ እና ልንገረውና ማለት ነው ምን እንደሚል እንስማ። ከስራ ሲመጣ አሁን መምጫው ሰዓት ስለደረሰ ሲመጣ ፕራንክ እናድርገው ዛሬ። ባለፈው እሱ እንደሰራልኝ የሪብ ደግሞ ዛሬ እሰራለታለሁ። ለመመለስ ነው። በጣም ከባድ ነው የሚለኝን ሳስበው አስቢው እንግዲህ እሱ እንኳን እርጉዝ ነሽ ብለሽ እንዲሁ ነው እና ቤተሰብ የምታዩት ፕራንክ የሚሆን ይመስለኛል። በጣም አዎ። ይህንን ቪዲዮ የምታዩት ሁላችሁም ሼር አድርጉት። መምጫው ሰዓት እየደረሰ ነው። አሁን እየመጣው ነው ብሏል። እንሰራለን። የሚገለኝ ሁላ ነው የሚመስለኝ ሳስበው። የነገር ነበር። እሺ ግን አትቆጣኝም? ፈራሁ። ምንድን ነው? እሺ አትቆጣኝም? አትቆጣኝም? ከባድ ነገር ነው ግን ምን አትለኝም? ምን እልሻለሁ? አንቺ እኮ ምንድን ነው የሚያወራሽ? አይ በጣም ከባድ ስለሆነ እኮ ነው። ከባድ ማለት ነው? አይ እሺ በቃ ግን ቃል ግባልኝ። ምን ቃል ግባልኝ? እሺ ፈራሁ። አንተ ያው ጸባይ ከባድ ስለሆነ በዚህ ነገር ደግሞ የዋስ በጣም ከባድ ነው ለመናገር። ለዚህ ነገር ማለት ምንድን ነው? ጉዴ ፍሬ ሆነ ምን ማለት ይኸውልህ ማለት ያው ትንሽ አንተ እንደምታውቀው ትንሽ ከባድ ነው ማለት እንደዚህ ነገር ደግሞ በጣም ድረድ አታውቅም። ምንድን ነው እንደዚህ ነገር? ቆይ ግራ የገባችኝ እኮ ነው። እንዴት መሰለው ምን ናቸው? ተረጋጋና ምንድን ነው እንዴ? ያሰናችሁ ማለት አንዴ ስራው እየኮን ደግሞ የመጣሁት ልክ ነህ እኮ ማለት እሱን ስላሰበች እና ምንድን ነው የምረጋጋው? አንቺ ምንድን ነው የሆንሽው? ማለት ምንድን ነው ችግር አለ ማለት አይደለም እኮ እንዴ መሰለህ እንትን ምን ሆነሽ ነው? ከሰው አጣልተሽ ነው? አይደለም ታዲያ ምንድን ነው እሱ? እሺ በእናትህ ፈርቼ እኮ ነው እንጂ እኮ ነገር ነበር እንዴ። ምንድን ነው እሱ? ምንም እንደማትለኝ ታገባለህ። ምን ነሻለሁ? ምን ነሽ ነው? እሺ
ልክ ነህ። ደስ አይነት ሲጀመር ግን ያው እኔ በምን መልኩ አንተ የሚያስደነግጥ ነገር ሌላ ቀለል ያለ ነገር አስበው። አንተ ከባድ አንተ ቀረበኝ ስለማውራት ራሱ በጣም የደበረኝ ነገር የሚያናድን ነገር ፈልጌ አስቤ ሲያወርድ እኔ ራሱ ጨንቆኝ ምን አለ በቀረብኝ ምን አይነት ኃላፊነት ወስጄ ነው ያወጣሽ? ልመልስ አለች እና ምን ስታስብ ይላለች አንተ በዚህ ብቻ አልትናደርብሽ። በጣም ከባድ ነገር ይሄ ነው። በቀጣይ ቪዲዮ ቀለል ያለ ፍራንክ አደርጋለሁ። እሺ ቤተሰብ እንደምታዩት ነው ወንድሜን ይኸው ጸባዩ በጣም ከባድ ሰው ነው እና ይህንን ቪዲዮ ሰብስክራይብ አድርጉላችሁ፣ አበረታቱን። ጥፊ በዛሬ የተመታችሁ ረዲያ እኔ እኮ ያው አንተ የሚያናድን ነገር ፈልጌ ነው። ከባድ እንደሚሆን እኮ አውቀን እኮ ነገር ሻለታቀሽ እኔ በግልሽ ድመታኛ አይደለም ይገለኝ ሁሉ ይችላል ነበር እሱማ አውቃለሁ። ከባድ ነው ግን ያው ልዋጣው ብዬ እኮ ነው። አይ እኔ አንድ ነገር ልንገራችሁ ግን ሲሆን ነው የሚከብደው። እሺ ቪዲዮውን ስትሰሩ ግን ማለት ነው ቀለል ያለ ነገር ነው መስራት። ዝም ብላችሁ ይሄ እኮ በጣም ዴንጀር ያለ ነገር እኮ እንዴ ጥሩ አይደለም። ማርያምን ነው ነገራችሁ። እሺ አይደለም ደግሞ እንግዲህ ይሄ ከባድ እንደዚህ መስራት ያዙ ማርያምን ከነሳት ያዙ። አይ እንደዚህ ነገር አይመችም። ታውቂዋለሽ አይደል? እሱማ አውቃለሁ። ምክንያቱም ጸባይ እንዴት አላውቅም። እንኳን ይሄ ፍሬ ነው ሰውበት ይችላል። ቀልም ቢሆን ደስ አይልም። ለማንኛውም ተሳክቶላችኋል። በደንብ እንደው ካሰብኩት በላይ ነው። ተሳክቶላችኋል። እሺ ቤተሰብ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ቪዲዮውን ከወደዳችሁት ሁላችሁም ሰብስክራይብ አድርጉት፣ ላይክ አድርጉት። እናመሰግናለን። ወንድሜ በዚህ መልኩ ፕራንክ አድርጌዋለሁ። ደህና ሁኑ።